ወደ ምንጃር ሸንኮራ በምንሄድበት ሰዓት 3 ሆነው ነው የመጡት ቄስ መሰረትንም ጨምሮ ማለት ነው። መጡ ድንጋይ ላይ ተቀምጠን አወራን። በመናወራበት ሰዓት መርፌ ሰጡን ለእያንዳንዳችን አንዳንድ መርፌ ሰጡን። ያ መርፌ እቺኛዋን ጣታችንን እንድንወጋ ተደረገ። እንድንወጋ ከተደረገ በኋላ ያንን የሰጡንን እንትን ደም በደንብ ለቅልቁት ከዚህኛው ላይ አሉ። በደንብ ደም ቀባን። ከቀባን በኋላ መልሰን ሰጠናቸው ማለት ነው። ከሰጠናቸው በኋላ ያንን እቃ ይዘው ሄዱ። ከ1 ሰዓት ቆይታ በኋላ ተመልሰው ድጋሚ መጡ። አንገታችን ላይ የሚንጠለጠል ነገር ነው የተሰጠን። እዚህ አዲስ አበባ ከመጣን በኋላ በቆዳ አሽጉት ብለው ነበር። አንድ ለጥይት መከላከያ፣ ሁለተኛ ደረጃ ደግሞ ሰው ስታናገሩ ሰው እንዲስብላችሁና ገንዘብ አልሰጥም ያላችሁን ሰው ገንዘብ እንዲሰጣችሁ በሚል ነው ይሄንን ነገር ያደረጉልን የሰጡን ማለት ነው። ሰዎች እዛ የነበሩ ሰዎች ቀሲስ መሰረት የሚባሉ የሃይማኖት አባት ነበሩ። እሳቸው ናቸው ይሄንን ነገር የሚመሩት የነበረው ከመጀመሪያው እስከ መጨረሻው የነበረው ማለት። እሳቸውም ባሉበት ቦታ ትልቅ ስህተት ነው የተሰራው፣ ያውቁታል እሳቸው ብዬ አስባለሁ። እንደ ሃይማኖት አባትነት መምከር እኛም ማስተማር ሲገባቸው፣ ነገር ግን እሳቸው ወደ ጥፋት መንገድ ነው ሲመሩን የነበሩት። ያው ነገሩን ስትረጋጋ ነው የሚገባህና ነገሮችን በእርጋታ ስታያቸው ነው በጥሞና ስታያቸው ነው ስህተት እንደሰራ ከስህተትም በላይ እንደሆነ ነገሮች የምትረዳው ማለት ነው። ቤተክርስቲያን የሚሰበከው ሰላም፣ ፍቅር ነው። ሰላም ሃይማኖት ጉዳይ ነው። እኛ ግን ያን ሽፋን አድርገን የሰራናቸው ስህተቶች ትካር የሉ። በዛም እኔ በበኩሌ እጸጸታለሁ።